ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ ከካፋ ቴሌቪዥን የሳቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ብሩክታይት ብራውን ነኝ አብራችሁን ቆዩ እየተካሄደ ያለው ሀገራዊ የምክክር ኮሚሽን የወጣቶችን ስብዕና ከመገንባት አንፃር ትልቅ ፋይዳ እንዳለው የካፋ ዞን ሴቶች ህጻናት ወጣቶችና ማህበራዊ ጉዳይ መምሪያ ገለጸ በሌላ በኩል ደግሞ የዞኑን ወጣቶች በመልካም ስብዕና ለማነጽ ሰፊ ርብርብ እየተደረገ መሆኑም ተመላክቷል ዘገባው የባልደረባችን ናስር ተማምነው ተጨማሪ አለ በመምሪያው የወጣቶች ስብዕና ግንባታ ባለሙያ የሆኑት አቶ ነስረዲን አሊ እንደገለጹት የወጣትነትን እድሜ ክልል በተመለከተ የተለያዩ ወገኖች የተለያየ ምልከታ እንዳላቸው ገልጸው ወጣትነት ከ10ዎቹ መጀመሪያ አንስቶ እስከ 30ዎቹ መጨረሻ የእድሜ ክልል እንደሚፈረጅ አስረድተዋል። ወጣት ስንል በአሁኑ ጊዜ በብዙ መልኩ የተባበሩት መንግስታት ድርጅት የራሱን ወጣት የሚለውን ዲፊኒሽን ይሰጣል የዓለም የጤና ድርጅትም እንደዚሁ በአጠቃላይ ግን እኛ የምንወስደው ምንድነው ለምሳሌ የሀገራችን ብሔራዊ ወጣቶች ፖሊሲ አለ በ1996 ዓመተ ምህረት የወጣው እሱ ወጣት የሚለውን ነገር ከእድሜ 18 ጀምሮ እስከ 29 ይላል እኛ ግን የአፍሪካ ወጣቶችን ቻርተር የተቀበልን ስለሆነ እንደ አፍሪካ ነው የምንወስደው እንደ አፍሪካ ወጣት የሚባለው እድሜው ከ15 ጀምሮ እስከ 35 ድረስ ያለው ነው ይላል የወጣቶችን ስብዕና ለመገንባት የንባብ ባህልን ማዳበር እንደሚገባ የጠቆሙት ባለሙያው በዚህ ረገድ ያላቸውን ምልከታ አጋርተዋል የወጣቱ ስብዕና የሚገነባው እንግዲህ በአብዛኛው ከውጭ ከሚያገኛቸው ነገሮች ነው ከውጭ የሚያገኛቸው ነገሮች ስንል ከአካባቢው ለምሳሌ ትምህርት ቀደም እንዳለው አንዱ ነው በንባብ ባህሉን ያዳብራል በንባብ ውስጥ ያው የተጻፉ ብዙ መጽሐፍት አሉ የተጻፉ ብዙ ነገሮች አሉ እነዛ ነገሮች በአዎንታዊም ባሉታዊ ጎኑ ወጣቱ ላይ ተጽዕኖ ያደርጋሉ ለምሳሌ አሁን ማህበራዊ ሚዲያን ብንወስድ በአሁኑ ሰዓት ብዙ ወጣት አንባቢ አይደለም አንባቢ ያልሆነበት ምክንያት ምንድነው የማህበራዊ ሚዲያው ተጽዕኖ አድሮበታል ብዙ ያው ፌስቡክ ላይ የመሳሰሉት ነገሮች ላይ ዲፔንድ የሆነ ነው ማለት ነው ስለዚህ ከዛ ወጣቱ ወጥቶ ቢያነብ በአሁኑ ሰዓት በየቀኑ በየዕለቱ በየጊዜው የሚወጡ የተለያዩ የወጣቱን ስብዕና የሚገነቡ መጽሐፍት አሉ እነዛን የማንበብ ባህል ደካማ ስለሆነ አብዛኛው ወጣት እንግዲህ የተጠበቀውን ውጤት ያመጣ አይደለም ሐሰተኛ መረጃና የጥላቻ ንግግር የወጣቶችን ስብዕና ከሚያጎድፉ ችግሮች በቀዳሚነት እንደሚመደቡ አቶ ነስረዲን አስረድተው ችግሩ እየተካሄደ ባለው ሀገራዊ ምክክር ውይይት ይቀረፋል ብለው እንደሚያምኑ አብራርተዋል የወጣቱን አእምሮ እየተፈታተኑ ካሉት ነገሮች አንዱ እነዚህ በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮች ናቸው የጥላቻ ንግግሮች ሰው በተፈጥሮ ማህበራዊ ነው ማህበራዊ እንደመሆኑ መጠን ብቻውን ተነጥሎ መኖር አይችልም ወደ ማህበራዊነት ሲመጣ ደግሞ አሉታዊውን ነገር አስወግዶ አዎንታዊውን ነገር እያዳበረ መምጣት አለበት በዚህ ውስጥ የሚሰራጩ የጥላቻ ንግግሮች ቀደም እንዳልኩ እኔ ብሔር ከሌላው ብሔር ይበልጣል የኔ ማህበረሰብ ከሌላው ማህበረሰብ ይበልጣል ወይ ትላንት እንዲ ነበርንና ዛሬ እንዲ መሆን አለብን የሚሉ የእልህና የቁጭት ኔጋቲቭ የሆኑ አስተሳሰቦች የወጣቱን ህሊና እየበረዙት ይሄ ጥላቻ ደግሞ በውስጡ ያደገ እንዲሄድ ያደረጉ ያሉ ሁኔታዎች አሉ በመጨረሻም የዞኑን ወጣቶች በመልካም ስብዕና ለማነጽ የተሰሩ ስራዎችን ባለሙያው አስረድተዋል እኛም አሁን እየሰራን ያለነው ነገር ምንድነው በትምህርት ቤት በክበባት ተደራጅቶ ወጣቱ ፖዚቲቭ የሆነውን አመለካከት እንዲያሳድር ማድረግ ነው አሁን እንደዚህ በተለያዩ የምክክር መድረኮች የወጣቱ ተሳትፎ አሁን እኛ ለወጣት ያለን አመለካከት ዝቅተኛ መሆኑ ብዙ ጊዜ የወጣቱን አቅም እንዳንጠቀም ያደርገናል ወጣቱ እምቅ የሆነ አቅም ያለው ኃይል ነው ይሄንን ኃይል መጠቀም ምንችለው ደግሞ ቀደም ካሉ ከጥላቻ ነገሮች ከሌሎች ነገሮች አውጥተን
ሀሳብ ሼር ስናደርግ ነው፣ ተሳታፊ ስናደርግ ነው። ተደራጅቶ በተለያዩ መድረኮች አቅሙን እንዲያወጣ ሲያደርግ በመሆኑ እነዚህ ምቹ ሁኔታዎች እንዲፈጠሩ እኛ እንደ ስብዕና ግንባታም በማዕከሎቻችን በተለያዩ መድረኮች በሚገኙ መድረኮችም በትምህርት ቤት በዩኒቨርሲቲዎች በአካባቢያችን ባሉ ኮሌጆች እንደዚህ በተለያዩ መጠን እዛ ያሉት የማህበራዊ ተቋማት ክበባት የመሳሰሉት ተጠናክሮ እነዚህ ነገሮች በወጣቶች ላይ እንዲሰሩ ጥረት እየተደረገ ያለበት ሁኔታ እንዳለ ነው። ለ2017 የትምህርት ዘመን ከ401 ሺህ በላይ ተማሪዎችን ለመቀበል ቅድመ ዝግጅት እየተደረገ መሆኑን የካፋ ዞን ትምህርት መምሪያ አስታወቀ። ከ178 ሺህ በላይ የተለያዩ መማሪያ መጻሕፍት ታትመው ለትምህርት ቤቶች መሰራጨት መጀመራቸውንም መምሪያው ገልጿል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ተጨማሪ ያለን በትምህርት ለትውልድ ንቅናቄ በህብረተሰብ ተሳትፎና ከመንግስት በተገኘ 32.4 ሚሊዮን ብር ወጪ ከ178 ሚሊዮን በላይ የተለያዩ መማሪያ መጻሕፍት ታትሞ ለትምህርት ቤቶች መሰራጨት መጀመራቸውን የመምሪያው ኃላፊ አቶ ተፈሪ ታደሰ ተናግረዋል። በስርዓተ ትምህርት ቁሳቁሶች ውስጥ አንዱ መጽሐፍ ነው። እንደሚታወቀው አዲሱ ፍኖተ ካርታ የመጣው በ2014 ነው። 14፣ 15 እና 16 በእነዚህ በተለይ በመጀመሪያዎቹ 2 አመታት ተማሪዎች ተማሪዎች አይደለም መምህራንም ጭምር ያለ መጽሐፍ ነው ትምህርት ቤቶች እና በወረዳ ደረጃ በተወሰነ ደረጃ በፕሪንተር ፕሪንት ተደርጎ ነው ለተማሪዎች ለመምህራን በማስተማሪያ ደረጃ የቀረበው። የትምህርት ለትውልድ ንቅናቄ ከተጀመረ ወዲህ በትምህርቱ ዘርፍ ውጤታማ ስራዎች መሰራታቸውን የተናገሩት ኃላፊው የማህበረሰቡ ተሳትፎ የላቀ እንደነበር ገልጸዋል። በካፋ ዞን 632 ትምህርት ቤቶች እንዳሉና የተፈለገውን ያህል ውጤታማ እንዳልነበሩ ገልጸው በትክክል በሚመሩበት ሁኔታ ላይ እየተሰራ ነው ብለዋል። በትምህርት ለትውልድ ንቅናቄ ከመንግስት ከማህበረሰቡና ከተለያዩ ረጂ ድርጅቶች በገንዘብና በአይነት 178 ሚሊዮን 990 ሺህ ብር ለማሰባሰብ ታቅዶ 169 ሚሊዮን 937 ሺህ 307 ብር ማከናወን መቻሉን ተናግረዋል። በዞኑ ከቅድመ አንደኛ ደረጃ እስከ 6ኛ ክፍል ለሚገኙ ተማሪዎች 32 ሚሊዮን 467 ሺህ 193 ብር ወጪ በማድረግ የመጻሕፍት ህትመት ማከናወን መቻሉን ነው የተናገሩት። በአሁኑ ወቅት 178 ሺህ 171 መጻሕፍት ታትመው ዞን ማዕከል የደረሱ ሲሆን ለትምህርት ቤቶች የማሰራጨት ስራ እየተከናወነ ነው ብለዋል። በ2016 ነው ማህበረሰቡ መንግስትም ልዩ ትኩረት ተሰጥቶ ትክክለኛ በህትመት ቤቶች በአዲስ አበባ ደረጃ ታትሞ እየመጣ ያለው። ስለዚህ አሁን ባለው ደረጃ 178 ሺህ በላይ መጽሐፎች ቅድመ አንደኛ እስከ 6ኛ ክፍል 32 ሚሊዮን ብር ወጪ በላይ ወጥቶ ታትሞ በዞን ማዕከል መጥቷል። በስቶር ደረጃ አሁንም ያልወሰዱ ወረዳዎች አሉ። የትምህርት ጥራቱ ከስብራት እንዲወጣ ሲፈለግ ዝም ብሎ የሆነ አካል ሊያወጣው የሚችል የሆነ አካል ደግሞ ቁጭ ብሎ ተመልክቶ ሊያይ በሚችል ሁኔታ አይደለም። ሁሉም አካል አስፈጻሚ አካላት ተረባርበው የመንግስት አስተዋጽኦን ወደ መሬት ማውረድ ወደ ተማሪው ማድረስ ላይ ኃላፊነታቸውን በአግባቡ መወጣት መቻል አለባቸው። በ2017 የትምህርት ዘመን 401 ሺህ ተማሪዎችን ተቀብሎ ለማስተማር ቅድመ ዝግጅት እየተደረገ ነው ያሉት አቶ ተፈሪ ወላጆች በምዝገባም ሆነ ትምህርት በሚጀምርበት ወቅት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። አጠቃላይ ዞናዊ ለውጥ ለማምጣት ሀገራዊ ለውጥ ለማምጣት ትምህርት ቁልፍ መሳሪያ ነው። ትምህርት የልማቶች ሁሉ መሰረት ነው ከተባለ ሰዎች በአእምሮ መልማት መቻል አለ። በአእምሮ ደግሞ ሰው ሊለማ የሚችለው ትምህርት ቤት ውስጥ ነው። ይሄን የትኛውም የመንግስት አስፈጻሚ በማመን ደረጃ ቁርጠኛ ሆኖ መደገፍ ማመን መቻል አለበት። ስለዚህ በ2017 በእቅድ ደረጃ 401 ሺህ ተማሪዎች በካፋ ዞን ደረጃ መመዝገብ መቻል አለባቸው የሚል ንቅናቄ ከፊታችን ባሉ ጊዜያቶች ውስጥ ሰፊ ዞን አቀፍ ንቅናቄ እናደርጋለን። ቤታቸው ያሉ የአርሶ አደር ልጆች ከተማ ውስጥ ፈልሰው እየመጡ በተለያየ ሁኔታ ውስጥ ነባራዊ ሁኔታ ውስጥ ያሉ ሰዎች መጀመሪያ ወደ ትምህርት ገበታ መጥተው መማር መቻል አለባቸው። በክረምት በጎ ፍቃድ አገልግሎት በርካታ ችግር ፈቺ ተግባራት እየተከናወኑ መሆናቸውን የአዲ ወረዳ ሴቶች ወጣቶችና ማህበራዊ ጉዳይ ጽሕፈት ቤት ገለጸ። በቀሪዎቹ ጊዜያትም አገልግሎቱ ተጠናክሮ እንዲቀጥል እየተሰራ መሆኑም ተጠቁሟል። ከወረዳ መንግስት ኮሚኒኬሽን ለተገኘ ዘገባ ማርሼ ሴፉ።
የወረዳ ሴቶች ህጻናት ወጣቶች ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ቤዛ የሰበከ በንግግራቸው የክረምት በጎ ፍቃድ አገልግሎት በ17 የስራ ዘርፎች የተሰጠውን ስምሪት ተከትሎ እስካሁን የተለያዩ ስራዎች መከናወናቸውንና በዚህም በርካታ ችግሮችን ማቅለል መቻሉን ገልጿል። አሁንም መሰራት ያለባቸው ተግባራት መኖራቸውን የጠቆሙት ኃላፊዋ በቀሪው ጊዜያት ውስጥ ትኩረት ከሚሹ ስራዎች የደም ልገሳ ተግባር፣ ማዕድ ማጋራት፣ የተማሪዎች ትምህርት ቁሳቁስ ማሰባሰብ፣ ተማሪዎችን ለምዝገባ መቀስቀስ እንዲሁም የወባ ወረርሽኝ ዘመቻ እንደሚገኙም ተጠቁሟል። ስራዎች ከተሰሩ በኋላ አግባብነትና ተጨባጭነት ያለው ሪፖርት አላላክ ላይ የሚስተዋለውን ችግር መቅረፍ እንደሚገባም በመድረኩ ተጠቁሟል። በወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሀረጋወይን ኃይለ እንደገለጹት በበጎ ፍቃድ አገልግሎት የአረጋውያን መኖሪያ ቤት ጥገናና እድሳት ላይ መተኮር እንደሚገባም ገልጸው ከተማን የማጽዳት ማስዋብና የወባ ወረርሽኝ መከላከል ዘመቻ መጠናከር አለበትም ብሏል። የወረዳው ምክትል አስተዳዳሪና የትምህርት ጽህፈት ቤት ኃላፊ አቶ ሀብታሙ አለማየሁ በበኩላቸው የበጎ ፍቃድ አገልግሎት ማህበረሰቡን ተጠቃሚ ለማድረግ ሁሉም በበጎ ህልና መንቀሳቀስ ያለበት በመሆኑም በጅምር የታዩ አፈጻጸሞችን ወደ ተሻለ ደረጃ ለማሻገር መረባረብ እንደሚገባም ተናግረዋል። በክረምት ከተለያዩ ዩኒቨርሲቲዎች የመጡ ተማሪዎች በየአካባቢያቸው ተማሪዎችን የማስተማር ስራዎችን እየሰሩ መሆናቸውን ጠቅሰው ለ2017 ዓ.ም የትምህርት ዘመን የተማሪዎች ልየታና ምዝገባ ስራዎች ተጠናክረው የሚቀጥሉ መሆናቸውን ገልጿል። በብልጽግና ፓርቲ የካፋ ዞን ቅርንጫፍ ጽህፈት ቤት በዞኑ ማዕከል የአመራሮች ምዘና አካሂዷል። የምዘና ፕሮግራሙ አመራሩ በቀጣይ የተሻለ አፈጻጸም እንዲኖረው የሚያግዝ መሆኑም ተመላክቷል። ከካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የተገኘው ዘገባ ተከታትለን እንመለስ። በመድረኩ የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ እንደገለጹት የሀገራችንን ዘላቂ የብልጽግና ጉዞ ስኬታማ ለማድረግ በአስተሳሰብ፣ በስነ ምግባር፣ በእውቀታቸው፣ በክህሎታቸውና በአፈጻጸም ብቃታቸው የላቁ አመራሮችን ለማፍራት በትኩረት እየተሰራ ይገኛል ብለዋል። የምዘና ስርዓቱ የአመራሩን ስብዕና፣ የአመለካከት ጥራትና የማስፈጸም አቅም እንዲሁም የፓርቲ ተልዕኮችን በብቃት ለመወጣት የሚያስችል አቅም የሚፈጥር እንደሆነም ገልጸዋል። በዚህም አመራሩ በቀጣይ የተሻለ ውጤት ለማስመዝገብ ራሱን የሚያይበት መሆኑን አክለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሀብት አስተዳደር ዘርፍ ኃላፊ አቶ ተስፋዬ መኩሪያ በበኩላቸው የአመራርነት ስብዕናንና ስነ ምግባር እንዲሁም መደበኛ ስራዎችና የውስጥ ፓርቲ ተልዕኮችን በብቃት መወጣት የሚችል አመራር በመፍጠር ዘላቂ ለውጦችን ማምጣት እንደሚገባ ገልጸዋል። የአመራር ምዘናውን በየደረጃው ያለው አመራር ውጤትን መሰረት ያደረገና አሳታፊ፣ ግልጽ፣ ወጥና ፍትሐዊ በሆነ መንገድ በማስፈጸም የፓርቲውን አመራር ጥራትና ውጤታማነት ለማሳደግ በትኩረት መስራት በማስፈለጉ ወደ ተግባር መገባቱን አሳውቀዋል። በመድረኩ ለምዘናው የሚሆን ሰነድ በጽሁፍ ቀርበው ውይይት የተካሄደበት ሲሆን የምዘናው መድረክ ለተከታታይ ቀናቶች የሚካሄድ መሆኑም ተገልጿል። ዘገባው የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ነሐሴ 17 ቀን 2016 ዓ.ም በአንድ ጀንበር 600 ሚሊዮን ችግኞችን በመትከል አሻራችን እናኑር ሲሉ መልእክታቸውን አስተላልፈዋል። በአንድ መንፈስ በመላው ኢትዮጵያ አሻራችን እናኑር ያሉት ጠቅላይ ሚኒስትሩ አንድ ከሆንን ከዚህም በላይ እንችላለን ሲሉ ገልጸዋል። አዋቂዎች ከ20 በላይ፣ ታዳጊዎች ከ10 በላይ ችግኞችን በመትከል ለሀገር ያለንን ፍቅር፣ ለትውልድ ያለንን ስጦታ በተገቢው ስፍራ እንግለጽ ሲሉ በማህበራዊ ትስስር ገጻቸው ጥሪያቸውን አስተላልፈዋል። በምስራቅና ማዕከላዊ አፍሪካ በፍጥነት እየተስፋፋ ያለው የዝንጀሮ ፈንጣጣ ኤምፖክስ በሽታ በመላው አፍሪካ ህብረተሰብ ጤና አደጋ መሆኑን የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ማስታወቁ የሚታወስ ነው። በሽታውን በተመለከተ ባልደረባችን ምረታ ብርሃኑ ተከታዩን አሰናድታለች። ተከታትለን እንመለስ። በአሁኑ ወቅት የተከሰተው በሽታ ከዚህ በፊት ካጋጠሙት ወረርሽኞች ሁሉ የበለጠ አደገኛ መሆኑን ባለሙያዎች ይገልጻሉ። ለዚህም ምክንያቱ አሁን እየታየ ያለው የዝንጀሮ ፈንጣጣ አዲስ አይነት የበሽታ ዝርያ በመሆኑ ነው። የዝንጀሮ ፈንጣጣ በሽታ የሚከሰተው ሞንኪፖክስ በተባለ ቫይረስ አማካይነት ነው። የበሽታው ቫይረስ በመጀመሪያ ላይ ከእንስሳት ወደ ሰው የሚተላለፍ የነበረ ሲሆን አሁን ግን ከሰው ወደ ሰው እየተሰራጨ ይገኛል። የበሽታው ክስተት 96 በመቶ በዴሞክራቲክ ኮንጎ ውስጥ የተመዘገበ ሲሆን አሁን ጎረቤት ወደ ሆኑትና የዝንጀሮ ፈንጣጣ እምብዛም ወደማይታወቅባቸው ቡሩንዲ፣ ኬንያ፣ ሩዋንዳና ኡጋንዳ ተስፋፍቷል። በሌላ በኩል እስካሁን ድረስ በኢትዮጵያ ውስጥ የተያዘ ሰው አለመኖሩን የኢትዮጵያ ጤና ሚኒስቴር አመላክቷል። በቦሌ ዓለም አቀፍ ኤርፖርትና ሞያሌን ጨምሮ በሌሎች የመግቢያ ቦታዎች ላይ የቁጥጥርና ማጣራት ስራ እየተሰራ መሆኑ ተገልጿል። የዝንጀሮ ፈንጣጣ በወሲባዊ ግንኙነት፣ በቆዳ ንክኪና በቅርብ ርቀት ላይ ሆኖ ማውራትን ወይም መተንፈስን ጨምሮ በበሽታው ከተያዙ ሰዎች ጋር በሚኖር የቀረበ ግንኙነት ከሰው ወደ ሰው ይተላለፋል።
በተጨማሪም በቫይረሱ የተበከሉ የመኝታ አልባሳት፣ ልብሶችና በፎጣዎች አማካኝነት በሚኖር ንክኪ በሽታው ሊተላለፍ እንደሚችል ይገለጻል። ሌላኛው የበሽታ መተላለፊያ መንገድ ደግሞ ቫይረሱ ካለባቸው ዝንጀሮና አይጦች ከመሳሰሉ ጋር የሚኖር ንክኪ አንዱ ነው። ቫይረሱ በሰውነት ውስጥ ለመሰራጨት እስከ 20 ቀናት የሚወስድ ሲሆን አንዳንዴ ምልክቱ የመራቢያ አካል አካባቢ ብቻ ሊታይ ስለሚችል በድንበር አካባቢ ቁጥጥር ለማድረግ አዳጋች መሆኑን የጤና ባለሙያዎች ይናገራሉ። የዝንጀሮ ፈንጣጣ በሽታ በሁለት ዋነኛ የቫይረስ ዝርያ አማካኝነት ሲሰራጭ ቆይቷል። የመጀመሪያው ክሌድ 1 የሚባለው የቫይረስ አይነት በማዕከላዊ አፍሪካ በስፋት ይገኛል። ክሌድ 1B የተባለው ደግሞ አሁን እየተስፋፋ ያለ አዲስ ቫይረስ ዝርያ ከመሆኑ በተጨማሪ በጣም አደገኛው ነው። በሽታው በከፍተኛ ሁኔታ ነፍሰ ጡር እናቶችንና ከ5 ዓመት በታች ያሉ ህጻናትን ተጠቂ እንደሚያደርግ የጤና ባለሙያዎች ይገልጻሉ። የአፍሪካ CDC እንደሚለው ካለፈው ጥር መጀመሪያ አንስቶ እስከ ሐምሌ መጨረሻ ድረስ ባሉት 7 ወራት ጊዜ ውስጥ ከ14500 በላይ በዝንጀሮ ፈንጣጣ የተያዙ ሰዎች የተመዘገቡ ሲሆን ከ450 በላይ ሰዎች ደግሞ በበሽታው መሞታቸውን ገልጿል። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀንላችሁ ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ዶክተር ብርሃኑ አብራችሁ ቆይታ ያደረኩ ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ